ሰላም 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 ውድ ቤተሰቦቼ እንደምን ዋላችሁ? እንደምን ቆያችሁ? እንደምን አደራችሁ? እንዴት ናችሁ? ስራ፣ ጤና፣ ቆይታ ሁሉ ሰላም፣ ሁሉ መልካም። ፈጣሪ ስም የተመሰገነ ይሁን። እኔ ጋር ሁሉም ነገር ሰላም ነው። ሁሉም ነገር መልካም ነው። አለው ያው እንደሚታያችሁ ነኝ። እንግዲህ እህታችሁ አማሪች ነኝ። የኔ ቻናልን ከኔ ጋር እያሳደጋችሁ ያላችሁት ውድ ቤተሰቦቼ እግዚአብሔር አምላክ ከፍ ያርጋችሁ። ምን ላድርጋችሁ? እግዚአብሔርን በጣም ደስ ብሎኛል። እግዚአብሔር አምላክ ያክብራችሁ። ተባረኩ። በጣም ደስተኛ ነኝ ከእናንተ ጋር በመኖርም በጣም ደስተኛ ነኝ። እግዚአብሔር ይመስገን። እግዚአብሔር አምላክ ለእናንተ ጤና፣ ፍቅር ይስጣችሁ። የማያልቅ ሲሳይ ይስጣችሁ። የማያልቅ በረከት ይስጣችሁ ማለት ነው። እንግዲህ ሲሳይ ሲል ምንድነው ብላችሁ እንዳትቀየሙ፣ ደግሞ እንዳታስቡ። የማያልቅ በረከት ይስጣችሁ። ሲሳይ ማለት በረከት ነው እና ውድ ቤተሰቦች ዛሬ ደግሞ ይዤ የመጣሁት ቪዲዮ ምንድነው? ትላንት ሁላችሁም አይታችኋል ብዬ እገምታለሁ። እና የመጀመሪያው ጀምሮ ጥፋት የሰራ አብርሃም ሲሆን ሩታ አሁን ለልጅ ስል እምባው አውጥታ እያለቀሰች አብርሃምን ይቅርታ እየጠየቀች ነው። እግዚአብሔርን ትላንት እምባ አነቀኝ። ጌታን እግዚአብሔር አምላክ እሱን ሲኦል ይውሰድ። እኔ የሚለው ነገር የለም። እግዚአብሔርን አብርሃም ይሄ እውነት በሽታ ከሆነ የማያልቅ በሽታ በአብርሃም ላይ ይጣል። እግዚአብሔር የማይሄድ የማያልቅ እግዚአብሔርን እንዴት እንዳሳዘነች ሩታ ለልጅ ስል እኔ ካንተ ጋር ሆናለሁ። ልጄ ያለ አባት መኖር እኔ አልፈልግም። እኔ ካንተ ተለይቼ መኖር አልፈልግም። እኔ ካንተ ጋር መሆን እፈልግ። እሱ ማን ሆኖ ነው ቆይ እንደዚህ እሱ መናጽሩ እንደ አይኑ አይመሰለ ይውር ነው እንዴ? ሰው ያየ መናጽር ሰው የሌለ መናጽር እዚህ ጋር አድርጎ መጣ እንዴ? ሰው ተጨንቆ እያለቀሰ እየመከረ እየዘከረ ሲና እሱ መናጽሩን እንደዚህ አድርጎ እቺ ደግሞ ሆዳም እቺት ቡዜ ሆዱን ተሸክማ መጣ እንዲሆነ ቀረች። ሸዋዳ ምን አይነት ቤተሰብ ነው? ብቻ ቤት ውስጥ ኤፍሬም ብቻ ነው እንደ የተወለደው። ችች እንዴት እንዳስጠሉኝ እግዚአብሔርን ቪዲዮ ማየቱ ራሱ እኔን አስጠልቶኛል። ጌታን የአብርሃም ሁኔታና እቺት የሆዳም ሁኔታ ሲያይ እንዴት እንዳስጠለችኝ። እቺ ተርሜላ እቺ ቡዜ እቺ አብርሃም እንዴት እንዳስጠሉኝ እግዚአብሔርን። ሰው እንዴት እንደዚህ በክፋት ተሞልቶ ይመጣል? ለሰው እንዴት ሰው ክፋት ያስባል? በዚህ ያህል ሩታ ምን አረገች? እስቲ ምን አረገች? ከጥንት ጀምሮ ስህተት እየሰራ ማን ነው? አብርሃም ነው። ሩታን ቤት አስቀምጦ ወደ ሌላ ሴት ጋር የሚሄድ እሱ አይደለም እንዴ? ምን አረገች? እግዚአብሔር ደግሞ እሱንም ሰው ብሎ ልጅ ሰጣ። ልጅ ማሳደግ አልቻለም። እሱን ይድፋ። እንዴት እንዳናደደኝ እግዚአብሔርን። እኔ ሩታ ትዕግስት እኔ እንጃ። እኔ ቢሆን በሱ ላይ ቀጨራ የለም እዚህ ጋር ሰው የሚቆርጠው እሱን ወስጄ በሱ እዚህ ጋር አደርጋለሁ። በዛም ለኔ ቢያልፍ ጥሩ ነው። እግዚአብሔርን እንደ ሩታ አይነት ትዕግስተኛ ሰው አለ ብዬ አልገምትም። ጌታ ለልጅ ስል የተበደለችው እሱ መስት አስቀምጦ ወደ ሌላ ሴት ጋር ሄዶ ዝሙት የሚሰራ እሷ ደግሞ ለልጅ ስል ይቅርታ አድርግልኝ አብረን እንኖራለን ብላ እየለመነች እያለቀሰች ሄዳ መታ ታለቅሳለች። ይሄ ኢከካም አብርሃም ዝም ብሎ ያያል። ዝሙተኛ ሰው ነው ራሱ እሱ። ሲያስጠላ እንዴት እንዳስጠላኝ እንደው ምን ይመስላል? እንደም ሩታ በእግዚአብሔር ከዚህ ልጅ ውጭ። ይሄ ልጅ ጋር አንቺ ከኖርሽ እንደም የኖርሽው አመቱ ሙሉ ዘመኑ ሁሉ እያለቀስሽ ነው የምትኖሪው። ዝሙተኛ ሰው ነው። ምንም አይጠቅምሽም።
ለልጅ ስል ያላራረለ ለልጅ ስል የራሱ ለልጅ ስል አንድ ነገር የማደርግ ሰው ብላችሁ ታስባላችሁ? ባል ብላችሁ ታስባላችሁ? እሱ እግዚአብሔር አምላክ ይድፋ። ለልጅ ብሎ አንድ ቀን መጽዋት ቢያደርግ ምን ይሆናል? ለልጅ ስል አሁን ሩታ ይሄንን ዋጋ የምትከፍለው ለልጅ ነው። እንግዲህ ልጅ የወለደ እናቶች ሁላችንም እናውቃለን፣ እንዴት ሆነን እንደምንኖር እናውቃለን። ጌታን ቢሆንም እንደዚህ አይነት እግዚአብሔር አምላክ አይስጣችሁ። የእውነት እኔ አብርሃም ከሱ ጋር ቢኖርም ባይኖርም ግድ አይሰጠኝም። ግን የአብርሃምና የሱ የእቺት ቡዜ የምትባል ሴትዮዋ ቆይ እሷ ባለፈው ከልጆቹ ጋር እንትን ፎቶ ትለቃለች። ምን አይነት ጥሩ ነገር እየሰራሽ እዚህ ጋር ሶሻል ሚዲያ አንቺ ከባንግላዴሽን ጋር እንደዚህ ትሆኛለሽ፣ እንደዚህ ሆኛለሽ፣ እንትን ነሽ፣ ኤከሊን ነሽ ህዝብ እያለ እየሰደበ ልጆቹን ይዛ ደግሞ ሶሻል ሚዲያ ትወጣለች። ምን አይነት ጥሩ ነገር ሰርተሽ ነው ልጆቹን ይዘሽ ወደ ሚዲያ የምትመጪው? አንቺ እንዳለ ሆዱን ብቻ ተሸክመሽ ዝም ብለሽ ነው የምትዞሪው። ጌታና አምላኬ ምን ልበል እኔ እንደውም አብርሃም እግዚአብሔርን ቆይ ሩታ ጋር ተኝቶ ነው ይሄንን ልጅ የወለደው? በራቁት ተኝቶ ነው ልጅ የወለደው? የልጅ አባት ለልጅ እንደዚህ ነው የሚሆነው? የገዛ ምስቷ እንደዚህ ስትሆን እንደዚህ ሆኖ ቆሞ የሚያይ ሰውየው ይሄ ባህል ነው? እግዚአብሔር ይድፋው እሱን። እኔ እግዚአብሔር ምን አይነት ወንዶች እንዳሉ ምን አይነት ዝሙተኛ ሸረምጣ ወንዶች እንዳሉ እኔ እንጃ። እንደው ምንድን ነው ሌላ ወንድ ሁሉ ዝም ብሎ የራሱን ትዳሩን ጠብቆ ምስት ልጅ ጠብቆ ራሱ ቤቱን ጠብቆ ይቀመጣል። የዚህ ልጅ መጠበቅ ምንድን ነው? የሴቶች እንትን ነው በቃ። ሌላ ነገር እሱ የሚጠብቀው ነገር የለም። የሴቶች ቅጥ ነው በቃ እሱ የሚጠብቀው ሌላ የለም። አንዴ ሁለቴ ሆቴል ወስዶ የፈለገውን ያደርጋል። የሱ እንትኑን እቃውን ያየ ሴቶች ደግሞ እውነት ብሎ እሱን እየተከታተሉ ውርደት ውስጥ ይገባሉ። በቃ ይሄ ነው የሱ ስራ። 666 እውነቱን 666 አብርሃም ነው። እናንተ ሌላ ነገር አታብሩ። በቃ እኔ እኮ ያናደደኝ ምን እንደሆነ ታውቃላችሁ? ከጥንት ጀምሮ ስህተት የሰራ አብርሃም ነው። ሩታ አሁን ለልጅ ስል ዋጋ እየከፈለች የሱ ስም በሱ ፊት ለፊት ቆማ ሁሌ እንባ በእንባ ሁሌ እንባ በእንባ። እግዚአብሔር ይሄንን በአብርሃም ላይ አይፈርድም? እሱ ታምም ያለው እኔ ራሴን አላወቅኩም እንዲወኛለሁ የሚል ህመም እውነት ከሆነ እግዚአብሔር አምላክ የማያልቅ በሽታ ባንተ ላይ ይጣል። እሱን አመን ብለህ ተቀበል። ላንተ ጥሩ ነው። እሱ ምንም ጥሩ ነገር አላደረክም። ለልጅ ስል ዋጋ አልከፈልኩም። ለልጅ ስል ተሸክማ ገና እሷ የመጀመሪያ እርግዝና ገና እሷ ስታይ ወደ ሌላ ሳይት ጋር ሄድክ። በዛም የተኛው ዝሙተኛ ሴት አምጥተህ ከሷ ጋር ትወዳደራለህ። አንተ ቆይ ጤነኛ ነህ? እናንተ ቆይ ወንዶች ምንድን ነው ችግራቸው? ቆይ ለምን አርፎ አይቀመጡም? ሴት ቢሆንም ምስት ያለው ወንድ ጋር መጥቶ ለምንድን ነው እንደዚህ የሚሆኑት? ምስት የሌለው ወንድ የለም እዛ ጋር? ወንድ የሌለ ሴት የለም እዛ ጋር? ሄዳችሁ ለየፈለጋችሁን ለምንድን ነው የማትሆኑት? ምንድን ነው የቡታጅራ ልጆች ምንድን ነው እንትናቸው ቆሞ ነው የቀረው? ወንድም ይሁን ሴትም ይሁን ኧረ ተኛ በሉ። ተኛ ጊዜ አልደረሰም። ተኛ በሉ። ቢቆምም እንኳን እናንተ እግዚአብሔርን እንዴት እንደተናደድኩ እችት በየቀን አውሩታ እየመጣች ለልጅ ስል ልጁን ተሸክማ በሱ ፊት ለፊት ተንበርክካ ይቅርታ እየጠየቀች እንደዚህ የሆነው ሰውየው እግዚአብሔር የማያልቅ በሽታ ይስጠው።
እናንተ እኔ የምለው ነገር የለም። እግዚአብሔር በጣም ነው ተናደድኩት። እናንተ ቤተሰቦች ምን ትላላችሁ? አብርሃምን ደግማችሁ የምታወሩ ልጆች አሁን ቆይ፣ ለምሳሌ መጀመሪያ እሱ ታምም ምንም አልታመመም። እሱ ታምም ያለው አለ። ታዲያ እዛ ጋር ከታመመበት ቦታ ለምን አልተቀመጠም? ወደ ሩታ ጋር መጥቶ እኔ ልጄና ሚስቴን እፈልጋለሁ ከአንቺ ጋር መኖር እፈልጋለሁ ብሎ ወደ ሩታ ጋር ተራምዶ ነው የመጣው። እንግዲህ ሩታ አልሄደችም እዛ ወደ እሱ ጋር፣ እሱ ራሱ ተራምዶ ነው የመጣው። ታዲያ በዚህ አሁን የሩታ ጥፋቱ ምንድን ነው? ለሱ ልጅ አርግዛ ነው፣ እሱን አግብታ ነው። ይሄ ሁሉ ስህተት ነው። ለልጅ ብላ እንደዚህ ዋጋ እየከፈለች ላይ ያለችው እቺ አሁን ሩታ ጥፋተኛ ናት። ምንም ብታረጊም መድኃኒት ይቅርና እሱ እንደው በቆንጮሮ እሷ ቢደፋም ለሷ እውነት አላት። እናንተ ለመድኃኒት ለመታት ለምናምን ትላላችሁ። ለአብርሃም የሚገባ ምን እንደሆነ ታውቃላችሁ? በቆንጮሮ እዚህ ጋር ማረድ ነው። እሱ ነው ለሱ የሚገባው። እንደዚህ አይነት ልክስክስ ሴት ልክስክስ ወንድ እሱ ነው የሚገባው። ታምም ያለው ቶይ ታምምክ ሞተ ታምመ ሞትክ ከሄርሜላ ለመሻሽ ብለህ ሩታ ጋር መጣ ይቅርታ ጠይቀ ከሷ ጋር እየኖርክ አሁን ደግሞ ዝሙተኛ ሴት አምጥተህ ከሩታ ጋር አንተ መወዳደር። አንተ ቆይ ምን አይነት ሰው ነህ? ምን አይነት አረማኔ ሰው ነህ? ምን ሆኜ ነው? እንዴት ሆኜ ነው? ባንቺሽ እጅ አለ፣ ሄርሜላ እጅ አለ፣ ኤፍሬም እጅ አለ። መድኃኒት ቢሰጥ አንተ እውነት ሰው የእውነት ሰው ከሆንክ እውነት ሰው ከሆንክ ማለት ነው ምጠርጥር የገባው ሄርሜላ ናት። አንተ ሩታን ይቅርታ ጠይቀ ወደ ሩታ ቤት ሲመጣ እሷ ደግሞ አይ ከኔ ጋር ይሁን ብላ ከሀገር ይዤ ወጥቻለሁ ብላ የት እንደሆነ ደብቃ ኤፍሬም ስልክ ሲደውል ኤፍሬም ናና ውሰድ እኔ ሄርሜላ ለመዝናናት ብላ ይዛ ሌላ ቦታ ነው ወደችው ናና ውሰድ ብላ አንተ ስታለቅስ አንተ አልቃሻ ልጅቷ ያንተ ጋላው የፈለገው ነገር ሁሉ ራሷ አርጋ አንተን መከራ ስቃዩን አሳይታ እነን ሁሉ ስቃይ አንተ ደግሞ አይተ ኤፍሬም ናና ውሰድ ብላ እያለቀስክ ለአብርሃም ስትነግር ሩታ ምን አረገች? ያንተ ለትዳር ስር ነው ኤፍሬም እንደዚህ እየተሰደበ የፈለገውን ነገር እያለ ሄርሜላ አፍቅራሃል ስል እሱ እሳይ እያለ ደግሞ ሄርሜላ ካንተ ለመራቅ እሱ ያልሄድበት ጉርጓድ ያልደረገው ነገር የለም። እሷ እንግዲህ ሄርሜላንም አንተንም እግዚአብሔር ይድፋችሁ። የወንድ አምላክ የሴት አምላክ እናንተን ሁለታችሁንም ይድፋችሁ። ሌላ ነገር የሚለው የለም። እግዚአብሔርን እንዴት እንደተናደድኩ ሩታ ሁሌ በቃ እንባ በእንባ ሁሌ እንባ በእንባ ለልጅ ስል ባለፈው እዚህ ጋር ከማን ጋር እንደሆነ ሩታ መጣ ለልጅ ስል ይቅርታ አድርግልኝ ብላ ለመነችው፣ አለቀሰችው። ትቶ የደ ሰውየው አሁን እኔ ሩታ ቢሆን ልጁን በአይን አላሳይ ልጁን ይዤ ራሴ ነው ሌላ ቦታ ሄጄ ነው የሚጠፋው። አላሳይም አልነግርም፣ ለሱ አላሳይም አልነግርም። በኋላ ልጅ ካደገ በኋላ ይሄን እሱ የሰራው ቪዲዮ ሁሉ አይቶ ምን አይነት አባት እንዳለ ምን አይነት ልክስክስ ውሻ ዝሙተኛ አባት እንዳለ ልጁ ይረዳልና ከዛ በኋላ ለአባት ልጁ መልስ ይሰጣል። አሁን ይሄንን ሩታ ለልጅ ስል ለልዑል ስል ዋጋ እየከፈለች ራሷን ዝቅ አርጋ እውነት እያለ እንደሌለ ሰው ሆና ሁሉ ሰው እያለ እንደሌለ ሰው ሆና እያለቀሰች አንተን ይቅርታ የምትጠይቀው ለልጅ ስል በአንድ ላይ እንኖር ብላ ያንተ እንትኑን ናፍቃ አይደለም፣ የሌላ ሰው እንትን ጠፍቶ አይደለም። ታውቃለህ፣ ለልጅ ስል ነው እሷ ዋጋ እየከፈለች ልጁን
ይዛ ተሸክማ እሷ ተንበርክካ አንተን ይቅርታ የምጠይቀው ዝሙተኛ አንተ የሚያደና የሚመጣ ሴት ጋር ስትዞር እሷ ያንተ ልጅ በሆድ ተሸክማ አሁን ደግሞ ወልዳ ያንተ ልጅ ተሸክማ በአንተ ፊት ተንበርክካ ይቅርታ የምጠይቀው እንደውም እግዚአብሔር አምላክ አይፈርድም ባንተ ላይ እውነት እና ቤተሰቦች እግዚአብሔር በጣም ስሜታዊ ሆኜ ነው የመጣሁት። እግዚአብሔርን የአብርሃም ነገር የአብርሃም ጭካኔ እናንተ አብርሃም ጥሩ ሰው ነው፣ አብርሃም እንደዚህ ነው። ያው አየን አይደለም? መጀመሪያ ጥፋት የሰራ ማን ነው? እስቲ ንገሩ። እግዚአብሔርን መጀመሪያ ጥፋት የሰራ ማን ነው? እሱ ወደ ሴት ጋር ሲሮጥ ሩታ ቤት ውስጥ ከሱ ጋር እየተጨቀጨቀች እሱን እየመተች እየመከረች ከዛም በኋላ ካገባም በኋላ አረገዘችው። ካረገዘችው በኋላ ደግሞ በሴት ምክንያት እንደዚህ ደግሞ ጭቅጭቅ ቤት ውስጥ ተፈጠረ። ይሄ ሁሉ ምንድነው? በሱ ነው በሱ ነው በሴት ምክንያት ነው የነሱ ትዳር እንደዚህ ሆነው በአብርሃም ምክንያት ነው። እኔ ሁሉ ቲቶ ራሱን ሰብስቦ ከሚስቴ ጋር ቢቀመጥ ምን ይሆናል? እሱ አርፎ ቢቀመጥ ምንድነው? የሱ ቁላ ብርቅ ነው እንዴ? ለሁሉም ሰው አለ እኮ ለሱ ብቻ አይደለም፣ ለሁሉም አለ። አንድ ነው፣ ምንም ለውጥ የለም። ሁሉም አንድ ነው። ታዲያ የሱ ብርቅ ነው እንዴ? ብሩና ሳይቶ ብር ሰጥቶ ሆቴል ወስዶ ከሴት ጋር እንደዚህ እየተነሳ ምስትና ልጅ ትቶ ምስቷ ለልጅ ስል በአንድ ላይ እንኖር ብላ እየለመነች እኔ ያሳዘነኝ እግዚአብሔርን እኔ ያናደደ ምንድነው? ሩታ ልጁን ይዛ በሱ ፊት ተንበርክካ መለመኑ ነው። እኔ እግዚአብሔር እንዴት እንዳረገኝ ጥፋት የሰራ እሱ፣ ዝሙተኛ እሱ፣ ከሴት ጋር የሚዞር እሱ የሱ ቤተሰብ ሁሉ የምነሳው በሷ እንደው ምን ይሻላል? ለዚህ ሁሉ እኔ ጥፋተኛ ነኝ፣ ሁሉም አጥፍቻለሁ፣ ሁሉም ነገር ትቻለሁ፣ ቤት ተመለሻለሁ፣ ከልጅ ጋር ከሚስቴ ጋር ነኝ ብሎ ሩታን ይዞ ለምን ወደ ቤት አለደ? ዝሙተኛ ሴትና ሚስት አምጥቶ ከማን ጋር ልኖር? ማነው ጥፋተኛ አይደል እያለ ጥያቄ ያመጣል። እንደ ይሄ ሩታና ዝሙተኛ ሴት አምጥተ አንተ ትወዳደራለህ? ምን አይነት ኢፍረት ቢስ ሰው ነው? ቆይ ወይኔ ሩታ ያንቺ ትዕግስት እንደው ምን ይሻለኛል? እንዳንቺ ለኔ እንደዚህ አይነት ትዕግስት ቢኖር እንደዚህ ተራምጄ ነው ወደ ሰማይ የሚገባው። ተራምጄ እንደዚህ ሆኜ ነው የሚገባው ወደ ሰማይ ማለት ነው። እሱ እንደዚህ የሆነ እንደዚህ አይነት ጸባይ ያለ እግዚአብሔር እኔ አልችልም። ልጄ እኔ ራሴ አሳድጋለሁ። ከሱ ርቄ ሌላ ቦታ ሄጄ ራቅ ብዬ ልጁ ካደግ በኋላ ልጁ መጥቶ የአባትነትን ድርሻውን እሱ ልጁ ይጠይቅ እንጂ ከኔ የሚያስፈልገው ነገር ሁሉ አሞላለሁ። ልጁ እኔ አባቴ የት አለ ምናምን ካለ ኢየሱስ አባዩ አንድ በአንድ ለልጁ እነግራለሁ፣ ሄዶ ይጠይቅ። በቃ እኔ ለልጅ ስል እንደዚህ እንደ ሩታ እኔ መሆን አልችልም። ለኔ አይምሮ አይችልም፣ እግዚአብሔርን አይችልም አለ። ባለዚያ እሱ በመዳኑቱን እንትን አድርጌ በምግብ ላይ አድርጌ ይገላለሁ እንጂ አልኖርም ከሱ ጋር እግዚአብሔርን አልኖርም። ይሄ ድራማ ይሁን እውነት ይሁን እነሱ ራሳችሁ ያውቃሉ። ግን እውነት ቢሆንም እኔ ማደርገው ነገር እኔ ያውቃለሁ። እኔ አልችልም። እንደ ሩታ አይነት ትዕግስት እኔ እንጃ በኢየሱስ እንደው ራቁት ቪዲዮ ይዛ መድኃኒት ይሰጣ እንዲህ ሆና ምንም ቢታረግ ለሷ እውነት አለ። ለመጀመሪያ ከሷ ጋር አርፎ ለምን አልተቀመጠም? ለምን ወደ ውጭ ሄደ? ውጭ ለዛ ለዝሙተኛ ሴት ያለው እንትን እሷ ጋር አለ። በሰም አድርጎ ነው ልጅ የወለደው። በራቁት ከሩታ ጋር ተኝቶ ነው ልጅ የወለደው። ታዲያ ምንድን ነው አዲስ ነገር? ምን ተፈጠረ? በሱ ላይ ምን ልዩነት አለ?
በሷ ላይ ምን ልዩነት አለ? የሩታም ይሁን የሄርሜላም ይሁን የቡዛም ይሁን ምንድነው ልዩነቱ? አንድ እኮ ነው። ጉድጓድ ነው። በቃ መቼም አይሞላም። ጩሁ ይዘው እንደና እንዳስጣሉኝ እግዚአብሔርን። እናንተ ቤተሰቦች እናንተ ምን ትላላችሁ? እስቲ ያለውን አስተያየት ኮሜንት ላይ ጻፉልኝ። ያለው ነገር በአንድ ላይ እናያለን። ለምን እንደሆነ ብዙ ሰው እንትኑ ቪዲዮ እይታ የለም። በእናታችሁ እንን ላይክ አርጋችሁ ሰብስክራይብ አርጋችሁ ኮሜንት እያጻፋችሁ ወደ አብርሃም ጋር እንዲደርስ አድርጉ። ንገሩ ለሱ። ከሰው የተለየ ቁላ አልያዘም። እሱ አንድ ነው። ሄርሜላ ከሩታ የተለየ ነገር አልያዘችም። አንድ ነው። ጉድጓድ ነው ብላችሁ ንገሩ፣ አድርሱ ለሱ። ልክስክስ ምንድን ነው? እዳ በለች እንደ ሩታ እዳውን በልታ ነው ከሱ እሱ ከሌላ ሴት ጋር ስትዞር እሱ ቤት ውስጥ ቁጭ ብላ የሱ ልጅ ለመጠበቅ እዳ በለች እንደ ልጅ እሱ ማሰብ ለልጅ እሱ ማሰብ አለበት፣ እሷ ማሰብ አለባት። ልጅ በመሃል ላይ ተሰቃየ፣ ስቃይ ያየ ነው። እንደም አብርሃም እግዚአብሔር አምላክ ይድፋካ አንተ እግዚአብሔር እንዴት እንዳስጣለኝ እና ላይክ አርጋችሁ ፕሊዝ ዛሬ ልለምናችሁ ፕሊዝ ላይክ አርጋችሁ እና አብርሃም ጋር አድርሱ ፕሊዝ። እና ውድ ቤተሰቦች እናንተ ጋር ያለው ሀሳቡን አስተያየቱ በኮሜንት ስር አስቀምጡ። ያለው ነገር በአንድ ላይ እናያለን። እይታው የለም። እኔ ቪዲዮ እሰራለሁ ግን እይታ የለም፣ እየታየ አይደለም። ፕሊዝ እያያችሁ እየሰማችሁ እና ቀስ ብላችሁ ተረጋግታችሁ ስሙ። እኛ የምናወራው ነገር አንዳንድ ጊዜ ትምህርት ይሆናል። ስለዚህ ዝም ብለን አይደለም እዚህ ጋር ዩቲዩብ መተን እኛ ምን ጮሆ የምናወራው ዝም ብለን አይደለም። የሆነ ፍሬ ነገር ይዘን ነው ምን መጣው። ስለዚህ ቀስ ብላችሁ ተረጋግታችሁ ስሙ፣ ይጠቅማችኋል። ምንም አይደለም፣ ስሙ፣ ይጠቅማችኋል። አሁንም እየነገርኩ ነኝ። እናንተ ሳይሰሙ ትታችሁ ታልፋላችሁ። ከዛ በኋላ አስቸጋሪ ነው፣ በጣም አስቸጋሪ ነው። ስለዚህ እየታየ አይደለም። ስለዚህ ላይክ፣ ሰብስክራይብ፣ ኮሜንት እያደረጋችሁ ከኔ ጋር ሁኑ። እኔ ከጀመርኩ እስካሁን ድረስ ከኔ ጋር ስለቆያችሁ እግዚአብሔር አምላክ ያክብራችሁ። ከልብ አመሰግናለሁ። ሌላ ጊዜ ሌላ ቪዲዮ ይዤ እመጣለሁ። እስከዛው ደህና ሁኑ።